ሁሉም ነገር የሚጀምረው ማክስ ከተባለ ወጣት ጋር ነው። ከሳይኮሎጂስቱ ጋር በተቀመጠበት ማክስ ልክ እንደ ማንኛውም ሰው ኖርማል መሆን እንደሚፈልግ ይነግረዋል። ነገር ግን ይህ ፈጽሞ የማይቻል ነው። ማክስ ለምን የማይቻል እንደሆነ ሲያስረዳ በጣም ልዩ የተፈጥሮ ኃይል ይዞ መወለዱን ይነግረዋል። ማክስ እንደተወለደ ፊቱን የሚያይ ሰው ሁሉ ወዲያውኑ እንዲሞት የሚያደርግ ልዩ የውበት ኃይል አለው። ፊቱ እጅግ ውብ ከመሆኑ የተነሳ ሰዎች እንዳዩት ወዲያውኑ እንዲሞቱ ሊያደርግ ይችላል። ወደ ኋላ ስንሄድ የማክስ መወለጃ ቅጽበት ይመልሰናል። እዚያ እንደተወለደ ፊቱን ያዩት የሆስፒታሉ ነርሶችና ዶክተሮች በሙሉ ይሞታሉ። ፊቱ እጅግ ውብ ከመሆኑ የተነሳ የሆርሞን ፍንዳታ በማስነሳት የአንድን ሰው ሕይወት ወዲያውኑ ያጠፋል። ለዚህም ነው የማክስ ቤተሰቦች ወደ ትንሽ ከተማ ለመዛወር የወሰኑት። ማክስን ለመጠበቅና ሰዎችን ከማክስ ለመጠበቅ ብዙ ጥንቃቄዎችን አድርገዋል። ሌላው የወሰኑት ነገር ቢኖር ማክስንና ሌሎች ልጆችን ለመጠበቅ ሲባል በቤት ውስጥ እንዲማር መወሰናቸው ነው። ይህም ማክስ እጅግ ብቸኛ እንዲሆን አድርጎታል። በማክስ ሁኔታ የማይጎዱት ሰዎች ወላጆቹ ብቻ ናቸው። እነርሱም የልጃቸውን ፊት ማየት ይችላሉ። ሳይኮሎጂስቱ የማክስን ታሪክ አላመነም። ጥቁር የፀሐይ መነጽሮቹንና ፊቱን በሙሉ የሸፈነውን ፋሻ እንዲያወልቅ ይጠይቀዋል። ማክስም እሺ ብሎ እንደተባለው ያደርጋል። የፀሐይ መነጽሮቹንና ፋሻውን አወለቀ። ከጥቂት ሰኮንዶች በኋላ ሳይኮሎጂስቱ ሞተ። የማክስ ወላጆች በመጠባበቂያ ክፍል ውስጥ ሆነው እንግዳ ድምፅ ይሰማሉ። ሁለቱም ወደ ሳይኮሎጂስቱ ቢሮ ሮጠው ገቡና ማክስ ፋሻውን እንደገና ሲያደርግ ያገኙታል። ሳይኮሎጂስቱም ሞተው አዩ። ፖሊሶቹም ይመጣሉ እና ማክስ ሰው በሞተበት ቦታ ሁሉ መገኘቱ ጥርጣሬ ይፈጥርባቸዋል። ነገር ግን እንደ ድል ሆኖ ማክስ ብዙም ችግር ሳይገጥመው ይወጣል። ማክስ ወላጆቹ ከፖሊስ ጋር በሚነጋገሩበት ጊዜ ድንጋይ አይቶ አነሳና ከእርሱ ጋር ወሰደው። ቤት ውስጥ ማክስ ጓደኛው ማት በድንጋይ እንዲመታው ይጠይቀዋል። ከዚህ በፊት በመዶሻ እንደሞከሩት ግልጽ ነው። ይህ ማክስ የሰዎች ሕይወት በመግደል ላይ ያለውን እርግማን ለማቆም ፊቱን ለማበላሸት የሚያደርገውን ሙከራ ነበር። ማት በስልኩ ስለተጠመደ ማክስ ስልኩን ወረወረው። በዚህም የተናደደው ጓደኛው ፊቱን እንዲመታው ያደርገዋል። ማክስ ከእናቱ ጋር ወደ ሆስፒታል መሄድ ግድ ሆነበት። ከዚያም በኋላ ማክስንና አባቱን ወደ ሱፐርማርኬት እንመለከታለን። እዚያም አባቱ ለግኖሞች እንግዳ የሆነ ፍቅር እንዳለው ይነግረዋል። የማክስ ድመት በዚያ ነበረች። ሆኖም ድመቷ እጅግ በሚያሳዝን ሁኔታ የማክስ ኃይል ሌላ ሰለባ ሆነች። ድመቷ የውብ ጌታዋን ፊት ያለ ጭንብል አይታው ወዲያውኑ ሞተች። በመቀጠል ዳን የተባለ የማክስ ጓደኛን እናገኛለን። ይህ ጓደኛ ኦንላይን ላይ ሴቶችን በመፈለግ ዴት ማድረግ ልምድ አለው። ዳን ጓደኛው ማክስ መበሳጨቱን ሲያይ ከአዲስ ሴት ጋር ሊያስተዋውቀው ይሞክራል። ማክስ ከሚያውቃት ሴት ጋር ብላይንድ ዴት እንዲያደርግ የረዳው በዚህ መንገድ ነው። በመጀመሪያ ላይ ልጅቷ የማክስ መልክ አልተመቻትም እና ጥርጣሬ ያደረባት። ማክስ ወሬ ለመፍጠር ትንሽ ስጦታ ሰጣት እና ለማሞገስም ለማሽኮርመም ሞከረ። ሆኖም ጥረቱ ከንቱ ይመስል ነበር። ልጅቷ ፍላጎት አላሳያችውም ነበረ። ነገር ግን የልጅቷ የቀድሞ ፍቅረኛ ሳይታሰብ ብቅ ብሎ መጣባቸው። እሱም ጨካኝ፣ አስፈሪና ጠበኛ ሰው ነበረ። በማክስ እና በቀጠሮ ጠረጴዛ ላይ ተቀምጦ የማክስ መልክ ላይ ማሾፍ ይጀምራል። በዚህ ጊዜ ማት በድንገት መጠጦቹን ጠረጴዛው ላይ ሲያፈዝ ይህ ኃይለኛ ሰው ጠረጴዛውን በማክስ ፊት ሊያጸዳው ይሞክራል። በዚህም ማክስ በሁሉም ፊት ያዋርደዋል። ልጅቷ በመጨረሻም ማክስን ጥላው ሄደች። ማክስ እንደገና መገናኘት ይችሉ እንደሆነ ቢጠይቃትም አልተቀበለችውም። ይህ ሁሉ ማክስን እጅግ አሳዘነው። በጣም ስለተበሳጨ ራሱን ሊያጠፋ ወደ ድልድይ ሄደ። ነገር ግን ሳይዘል አንዲት ልጅ ትመጣና ሀሳቡን እንዲቀይር ታደርገዋለች። ይህች ሴት አሌክስ ትባላለች። ሁለቱም ማውራት ይጀምራሉ። ማክስ ችግሮቹን ይነግራታል። ከዚያም አሌክስ ማክስን ወደ ሜቄዶንያ ትወስደዋለች። እዚያም ማክስ ሁለት አዛውንት ሴቶችን ጨምሮ ሁለት ሰዎችን ያገኛል። ጥሩ ጊዜ ያሳልፋሉ። ነገር ግን አንደኛዋ የአልዛይመር በሽታ ሲይዛት፣ ሌላኛዋ ደግሞ የማይድን በሽታ አለባት። አሌክስም እንደ ማክስ አንድ አልፎ አልፎ የሚከሰት በሽታ አለባት። እሷም ምንም አይነት ስሜት ሊሰማት እንደማይችልና ቀዝቃዛ አእምሮ ልብ ያላት ሲሆን ይህም ጓደኛ እንዳትይዝ ይከለክላታል። ስለዚህ ማክስ እና አሌክስ የጋራ ችግር አለባቸው። ማክስ እና አሌክስ አብረው ጥሩ ጊዜ ያሳልፋሉ። ከዚያ በኋላ ማክስ አሌክስን ወደ ቤት ያሸኛታል። እዚያም እንደገና መገናኘት ይችሉ እንደሆነ ይጠይቃታል። ነገር ግን እሷ አሻፈረኛለች። ማክስን በጣም ተበሳጨ። በሌላ ቀን ከጓደኛው ጋር ወጥቶ በነበረበት ጊዜ ማክስ ስለ አሌክስ እና እሷን እንደገና ማግኘት እንደሚፈልግ ሁሉንም ይነግረዋል። የማክስ ጓደኛ ለመጀመሪያ ጊዜ የተገናኙበት ቦታ እንዲሄድ ሀሳብ ይሰጠዋል። ማክስ የጓደኛውን ምክር ተቀብሎ ለመጨረሻ ጊዜ አሌክስን ወዳገኘበት አውቶቡስ ማቆሚያ ይሄዳል። እዚያም እንደገና አያት። በዚህም መንገድ እንደገና ከእርሱ ጋር ዴት እንድትወጣ አሳመናት። በዚህ ጊዜ ማክስ እና አሌክስ ብዙ ከረሜላ ለመግዛት ወደ አንድ ሱቅ ይሄዳሉ። ማክስ በከረሜላ ውስጥ የመዋኘት ህልም እንዳለው ስለነገራት በመጨረሻም በመታጠቢያ ገንዳቸው ውስጥ ሞሉት።
በዚህ መንገድ ማክስ እና አሌክስ መቀራረብና አብረው መውጣት ይጀምራሉ። ሲኒማ ፊልም ለማየት ሄደው ሰክረዋል። በዚያች ምሽት አሌክስ ማክስን ወደ ቤቱ ትሸኘዋለች። አሌክስ ማክስን ለመጠየቅ በማስመሰል ወደ እርሱ ትቀርብና ጥቁር መነጽሮቹን ከፊቱ ላይ አወለቀች። ማክስ እንዳትሞት በጣም ፈርቶ ነበረ፣ ነገር ግን ምንም አልሆነችም። አሌክስ በሕይወት አለች። ሰዎች የሚሞቱት ሙሉ ፊቱን ሲያዩ ብቻ ነው። ወደ ማክስ ቤት ሲመለሱ መሳሳም ይጀምራሉ። ነገር ግን ልጃቸው በመጨረሻ የሴት ጓደኛ በማግኘቱ እጅግ ደስተኛ በሆኑት የማክስ ወላጆች ተቋረጡ። የማክስ ወላጆች በቤታቸው የምትቆይ የኮሌጅ ተማሪ እንደተቀበሉ ይነግሯቸዋል። ሁለቱንም ያስተዋውቋታል። በማግስቱም አብረው ወጡ። ነገር ግን የኮሌጅ ተማሪዋ ራቅ አለች። ከእነሱ ጋር መዋል የማትፈልግ ትመስላለች። በመንገዳቸው ላይ አሌክስ በቅርንጫፍ ትንሽ ተጎዳችና ዋጨራት። ማክስ የፋሻውን ቁራጭ ወስዶ ቁስሏን በመጠቅለል ፈወሳት። አሌክስ ልቧን ለመቆጣጠር በየጊዜው መከታተል ነበረባት። ነገር ግን አሁን ስሜት መሰማት የጀመራት ትመስላለች። በሌሊት የማክስን ፊት ማየት እንደምትፈልግ ትነግረዋለች። ለተወሰነ ጊዜ ካወሩ በኋላ አሌክስ ተስማማለች። በኋላም በሜቄዶኒያ ውስጥ የማይድን በሽታ ያለባት አዛውንት ሴት እየሞተች እንደሆነ ሲሰሙ ማክስ ሊጠይቃት ሄደ እና ሴትዮዋ በጣም እየተሰቃየች ነበር። ህመሟ እንዲቆምላት ጭንብሉንና መነጽሩን አውልቆ እንዲመለከታቸው ለመነችው። መጀመሪያ ላይ ማክስ እምቢ አለ፣ ነገር ግን ካሰበበት በኋላ ተስማማ። ማክስ መነጽሩንና ፊቱን የሸፈነውን ፋሻ አውልቆ ተመለከታት። ይህም ድንገት ሴትዮዋን ገደላት። ሆኖም ግን ስቃይዋ በደስታና በሰላም አብቅቷል። በዚህ ጊዜ ማክስ እና አሌክስ በፍቅር የተሞላ ግንኙነት ይጀምራሉ። ሁለቱም ፍቅር እየያዛቸው ይሄዳል። ማክስ በመጨረሻም የሚረዳውና የሚወደውን ሰው በማግኘቱ በጣም ደስተኛ ነው። የማክስ ወላጆችም ማክስ የሴት ጓደኛ በማግኘቱ እጅግ ደስ አላቸው። ሆኖም ነገሮች መቀየር ጀመሩ። አንድ ቀን አሌክስ ጠፋችበት። ማክስ የትም ሊያገኛት አልቻለም። የጽሑፍ መልእክት ቢልክላትም ምንም ምላሽ አላገኘም። በመጨረሻም ግን ከአሌክስ ጋር ለመነጋገር እድል ሲያገኝ አሌክስ እናቷ ለመውጣት እንዳልፈቀደችላት ሰበብ ፈጥራ ነገረችው።